ميديكيتا لا جوي هنا ሁለት ጊዜ ወደ ላይ ወደ ታች አደረጋለሁ جوي هنا አንድ ለምንድን ነው ታውቃላችሁ ምልክት ሁለት ይላል ይሄን በለው እዚህ ጋር በደንብ መጀመሪያ ያሳያል አሳያለሁ ለዚህ ሊሰጥ ይችላል جوي هنا هاتو جوي هنا ቹቢ የሶ በዚህ መልኩ ነው የሚቀጥለው በዚህ በኩል ላላችሁ ታሳያለሁ ከመስመር ለሚወጣ በፊት ሆም ከመስመር ስለወጣ ጁሊ እንል ነበር አሁን ግን እሱ ከመስመር እንደወጣ ማንንም አይቶታል ራሱን ያውቃል ጁሊ ስራ ላይ ስለሚሆን ወደ ጁሊ ዘንድ ሄጆላንዶ ግሬንዲያት ወደ ፊት ለፊት ወደ ጁሊ ቆማለሁ ፊቴን ወደ እሱ ዘረጋለሁ ወደ ጎን ወጣለሁ ይሄኛው ወጣ ይሄኛው ጁሊ ይላል ይሄኛው ወጣ ይሄኛው ጁሊ ግሬንዲያት ከመቀየር አያቷ ወደዚህ ሲወጣ ጁሊ ወደዚህ ሲወጣ ጁሊ ጁሊ ታፋታለህ ለሶስት ነገር ነው ይሄ ምልክት ለሶስት ነገር ነው አንድ ሁለት አሳዩዋቸው ሶስተኛ ምልክት ነው ሶስተኛ ነው ብዙ ጊዜ የምንጠቀመው ይሄንንና ይሄን ነው ይደጋገሙ ውድድር ይሄኛው እጄን ሁለት እጄን እንደ ፓተርና እጄ ይፈለግ አረጋለሁ ቀይ ማዘን እንቀጣለን አረጋለሁ ሰማይ ማዘን እንቀጣለን እንደዚህ ማለት ይሄንን መጣት ይችላል ፕሮሲጀር እንዲያምርላችሁ ባለበት ሰው ልክ እንደዚህ ሲላውን ጁሊ ያውቃል በቃ ለሱ ሊሰጠው ግን ይጠብቀናል ምን ችግር የለው ስህተት አለ ፕሮሲጀር ታውቃላችሁ በአማርኛው ምን እንደሆነ ሁለቱ ጥበብ ነው ፓተርን ስትሰሩ እንደምትሰሩ አላ ሶስት ምልክት ግልጽ ነው ሰዓት እየወሰድኩ እያሳየ አራተኛ ምልክት ከውጪ ወደ ውስጥ ቹሞቱ ብሪዝ የለውም እንጂ ልክ ቹሞ ላይ እንደምትሰራው በኃይል መስራት ያለበት ንገራችሁ በአማርኛ ብቻ ሸከሽ ታውቃላችሁ ቅድም ጠይቁኝ መልስ አግኝቼ ፌኪንግ አን ኢንጁሪ ይሄን ደግሞ በደንብ መንካት አለበት ዳኛ ይሄን ብዙ ጊዜ የምታገኙት አብሶ ልብ ያላችሁ ያጣደፈ እዚህ ደግሞ ይገባል ከዛ ሐኪም ሄዶ ወጥቶ ትገባ በጨዋታ እንደዚህ ኢንቴንሽናል ሆን ብሎ ፊት ለፊት እንዲህ ከገፋው ሆን ብዬ በጨዋታ ማለት ወይ በትከሻ ወይ ኪክ ለማድረግ እንደዚህ ስለገፋው ይችላል እሱን ሲሆን ይሄን ምልክት እንጠቀማለን ጁሊ ሃና ኢንቴንሽናሊ ከሆነ ይሄ ይሆናል ሆን ብሎ ቀጥታ ሄዶ ከገፋ በዚህ ቀይራል እንዲህ ካልኩኝ ምን ጊዜ ጋምጆ መስጠት አለብን ቅድም ጧት ላይ እንዲህ ካልኩኝ ጋምጆ ነው መስጠት ያለብን ፉል ኮንታክት አለ ጋምጆ ይሄን ምልክት ካሳየው ጋምጆ ይሄን ምልክት ጁሊ በዚህ ከሆነ በዚህ ጁሊ ችግር የለውም እየነገርኩህ አምስተኛው ምልክት ጁሊ ሃና ሁለቱም ምልክቱ ይሄ እግራችንና እጃችን የሚሄድበት መስመር ተመሳሳይ በዚህ መልኩ ነው ግልጽ ነው ተመችቷል አንዳንድ በደንብ አሰልጣኞችም ያውቃሉ እንዲህ ብሎ ከቆመ ሆንግ አሸንፏል ማለት ነው ብሎ ያውቃል ኮርስ የሚወስዱ ሰዎች ሆንግን ለማውጣት ሲፈልግ ሁሉ ጊዜ እንደዚህ ነው የሚቆም ሆንግን ለማውጣት ሲፈልግ ሁሉ ጊዜ እንዲህ ነው የሚቆም ይሄ በዚህ ጊዜ ግዴታ ይሆናል ላረግ ነው አሁን ይሄን ለማውጣት እዚህ አድርጌ ነው ማለት ሆንግ ማውጣት ሲፈልግ ካለ ያስቀምጣለሁ ካለበት ማንሳት ይቻላል ከስር ከገባ ግን እንደዚህ አድርጌ ነው ገና ማለት ስለዚህ ዳኞች ቁጭ ብለው ያውቃሉ ማን እንደሆነ ማለት ነው ጁሪ እንደዚህ ለእንትኖች ግን አይታዩም ብዙ ጊዜ ለቴብል አለ እዚህ ጋር ጁሪ ቴብል ልክ በዛ አይነት ይቆማል ሆንግ ሱም ቀይ ማዘን አሸናፊ ቾንግ ሱም ይላል ቃሉን ባይኖር ያሳያል እኩል ሲሆኑ እዚህ ጋር እኮ ተጽፎላችሁ
ኮምፒውተር ፊት ለፊት ኮምፒውተር አሲስታንት ነው እንደዚህ ብሎ መቆም ጁሪው መፍቀድ የለበትም ክፍተት ቢሆንም ባውኑ ውድድር ላይ በደንብ እንደዚህ አስተምረው መጥቶ እኔ ጁሪ ቦታ ላይ እንዴ ጧርጌ ነው የመለስኩት